ليلتي ليلتي من አገኘብኝ እንደዚህ ሆንሽ እኔ አበባ ወይኔ ጉዴ ለልቴ ወንድሜ እባክህን በቃ አሁን አንተ ተረጋጋ ምንም ረጋጋ ለልቴ እንደዚህ ተዘርግታ ያያት እኔ አበባ ተነሽ ለልቴ ተነሽ ሰውዬ እንዴ ምን እየሆንክ ነው ያለው ምን ሆንኩኝ ያያታኝ ተዘርግታ ለልቴ መሞት የለብሽም ተነሽ ይሄ ጤነኛ ኧረ ሰውዬ እባክህን ተዋት ምን ሆነሃል እንዴ ጤነኛ አይደለም እንዴ ጥለሽኝ አትሂጂ እንዳትሞሽብኝ ጥለሽኝ አትሂጂ ለልቴ ኧረ እጇን እንደዚህ አታርጋት ማተኛልኩ እንዴ ተዘምተኛ ተርንስ ይኸውልህ ሰውዬ የማተረጋጋ ከሆነ ከዚህ ክፍል ነው ማስወጣክ አንተ ማን ስለሆንክ ነው የምታስወጣኝ እኔ ማንንም ሆኜ ሳይሆን በጣም እየረበሽክ ስለሆነ ነው የማስወጣ እኔ እኮ መረበሽ ፈልጌ አይደለም ለልቴ እንደዚህ ሆና ሳያት ስላልቻልኩኝ ነው አውቃለሁ ለልት እንደዚህ ሆና ማየቱ በጣም ከባድ ነው በጣም ነው የሚያመው አውቃለሁ ግን ይኸውልህ መረጋጋት አለብህ እሺ እረጋጋለሁ ችግር የለውም እባክህን ድጋሚ እንዳትረብሽ እሺ አልኩህ እኮ አሁን ዞር በልልኝ እሺ እንደዚህ ያረጋትን ሰው ታውቀዋለህ በጥርጣሬው ይታወቃል ማን ነው እሱ ጥጋቡ የሚባል ባለሀብት ነው እና ታስሯል ወይስ አልታሰረም አይ አልታሰረም ለምን ነው ያልታሰረው ፖሊሶቹ በቂ ማስረጃ ምናምን አላገኘንም ነው የሚሉት እናንተ ያላችሁ ሰውዬ እንዲህ እንዳረጋት እርግጠኛ ናችሁ እኛ እንኳን 100% እርግጠኛ ነን እና እርግጠኛ ከሆናችሁ እስካሁን ምን ትሰራላችሁ ማለትማ እስካሁን የታልገደላችሁትም እያልኩ ነው እንደሱ እንኳን ለማድረግ አላሰብንም ለምን ያላሰባችሁት ለእልት እንደዚህ አድርጓት ዝም ሊባል ነው ለምን ዝም ይባላል የህግ አካል የያዘ ጉዳይ እኮ ነው ተው በእናትህ ህግ አካል ምን ሊያደርገው ነው ብለህ ነው እርግጠኛ ነኝ በቂ ማስረጃ ካገኙ ያስሩታል መታሰሩ ምን ያደርግልናል እንዴ ቆይ ለእልት ፍትህ ማግኘት የለባትም እያልክ ነው ፍትህ መስጠት ያለብን እኛ ነን እያልኩ ነው አልገባኝም ሰውዬውን ልንገለው ይገባል አይ እንደሱ እንኳን ማድረግ ያለብን አይመስለኝም ለምን ነው የማናደርገው ወይስ ሰውዬው ታስሮ ተቀልቦ እንዲወጣ ነው የምትፈልገው ሁሉም ነገር በህግ አግባብ ቢሄድ ጥሩ ይመስለኛል ለነገሩ ማድረግ ያለብኝ እኔ አውቃለሁ ለፍቅሬ ያላንስም አይ ይሄ እንኳን ጥሩ ሐሳብ አይመስለኝም አንተ ምንም እንዳትለኝ እኔ ለፍቅሬ ስል ማንንም ማጠፋለሁ እሺ በቃ አንድ ጊዜ ስልክ አናግሬ እመጣለሁ እሺ አናግረን ሄሎ